ሰላም የተወደዳችሁ የኔ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ ላጋራችሁ የመጣው አጠር ያለ ቪዲዮ ነው፣ ግን በአጠቃላይ ስለ ህይወት እንደው የገባኝን ነገር ለመናገር ነው። እውነት ለመነጋገር እኔ በህይወት ይሄ ጦርነቱ በአማራ ክልል ያለው ጦርነት ከተጀመረ በኋላ በጣም ብዙ ቻሌንጆች ተደርጊያለሁ። ለመነጋገር በጣም ብዙ ኪሳራዎችም ከስሬያለሁ። በጣም በተደጋጋሚ ከስሬያለሁ። ግን ደግሞ ምን አደርግ ነበር? እኔ አስቀምጥ ነበረ ማለት በየወሩ እሰራቸዋለሁ ብዬ ያሰብኩትን በየቀኑ እሰራቸዋለሁ ብዬ ያሰብኩትን በየቀኑ እሰራቸዋለሁ ብዬ ያሰብኩትን ማስታወሻ ላይ የጻፍ ማታ ተሰሩ አልተሰሩ ያደረኩ ቲክ ምናምን አድርጋለሁ። ግን ያን ሳደርግ ኑሮ በጣም ስትራግል ያደርገኝ ነበር። ማለት ስትራግል ያደርገኝ ነበር ምንድነው? በጣም ያስቸግር ነበር። የቤት የሆነ ሰዓት የቤት ኪራይ እንኳን መክፈል በጣም ችግር የሆነበት ሰዓት ነበር፣ እውነት ለመነጋገር ለእኔ ማለት ነው። ግን በዛ ውስጥም እንኳን ሆኖ ነገሮች እንደሚስተካከሉ ትልልቅ ነገሮች መስራት እንደምችል አካውንቴ ብዙ ገንዘብ እንደሚቀመጥ ምናምን በቃ የሆነ ሰዓት ድሪም ማድረግ ነበር። ከዛ አሁን ስንት ዓመት ሆነኝ? ኦልሞስት ወደ 3 ዓመት ሆነኝ ማለት ነው። እና 3 ዓመት ላይ ሆኖኝ ከአካውንቴ ብዙ ገንዘብ ተቀመጠ፣ ብዙ ገንዘብ አልተቀመጠም። እውነት ለመነጋገር ግንስ መንገዱ ላይ ነኝ ማለት ኑሮ አሁን ያን ያክል ስትረግል አያደርገኝም። የወር ወጪን ከበር አድርጋለሁ፣ ምንም ሳልጨናነቅ ከበር ማድረግ እችላለሁ። በየወሩ አካውንቴ ላይ የወር ሴቭ አድርጋለሁ። እና እነዚህን ለማድረግ የረዳህ ነገር ምንድነው ብትሉኝ፣ የምር አንድና አንድ በየቀኑ የምሰራቸውን ስራዎች ፕላን ማድረግ። በየቀኑ ለምን ልብስ ማጠብ ይሁን፣ ለምን እግሬ መታጠብ ይሁን፣ የምሬ ነው። እምነሳ 2 ሰዓት እምነሳ ከሆነ 2 ሰዓት እነሳለሁ ብዬ እጽፋለሁ። ልብሴን ዛሬ አጥባለሁ ብዬ ልብስ በቃ ትልልቅ እንኳን የሚባሉ ስራዎች የምሰራቸው ስራዎች ባይኖሩኝ ትልቅ ገንዘብ የሚያስገኝ ነገር እንኳን ለመስራት ባልችል ወይም ደግሞ የመስራት ሐሳቡ እንኳን ባይኖረኝ ትንንሽ የሚባሉ ስራዎች በጣም ትንንሽ የሚባሉ ስራዎች እንኳን ትልቅ የሚባል ስራ ለመስራት ማለት አንደኛ ሐሳቡ ባይኖረን ትልቅ የሚባል ስራ ለመስራት ሐሳቡ ባይኖረን፣ አንድ ሁለተኛ ገንዘቡ ባይኖረን ትልቅ ስራ ለመስራት ገንዘቡ ባይኖረን የትንሽን ስራ በጊዜ የመስራት ባህሉ ወይም ደግሞ ልምዱ እንዲኖረን ልብስ ማጠብ ቢሆን በቃ ከሰው ጋር መገናኘት ቢሆን ሻይ እንኳን ወጣችሁ መጠጣት ቢሆን በቃ ሻይ እንኳን መጠጣት ቢሆን ቤት ውስጥ የምትሰሩትን ስራ ወረቀት ላይ ጻፉት። ትንንሽ ማስታወሻዎች ይኖራችሁ። ለምሳሌ በጣም ብዙ ማስታወሻዎች አሉ። ለምሳሌ ይሄው ከረንትላም ኪሴ ጋር አይጠፋም። በየቀኑ የምሰራቸውን ስራዎች ሴት አደርግበታለሁ። ማታ ሰራው አልሰራው ራይት ቲክ ይደረጋል ማለት ነው። ስለዚህ እናንተም እኔ እንደስላችሁ አሁን ትልቅ ሚሊዮነር ሆኜ የራሴ ቤት መኪና ምናምን ኖሮኝ አይደለም። ግን በዚች በገባኝ በትንሽ ዓመት ውስጥ አንደኛ የተነሳሁበት በጣም ከዜሮ ሰው ከኔጌቲቭ ነው የተነሳሁት። ከኔጌቲቭ 100 ምናምን ሺህ ነው የነበረውኝ እውነት ለመነጋገር። ከዛ ተነስቼ አሁን አትሊስት ራሴን ችዬ ሰርቫይቭ ማድረግ ችዬ አንዳንድ ማግዛቸውን ማገዝ ችዬ በየወሩ ሴቭ ማድረግ ከቻለው እስቲ ለኔ ስኬት ነው። ስለዚህ በሚቀጥሉት 3-4 ዓመታት ደግሞ በዚህ ትሬንድ ከሄደ እግዚአብሔር ይመስገን ነገር ላደርግ ይችላል። ስለዚህ እናንተም ትልቅ ስራ ባይኖራችሁ ትንንሽ ስራዎችን ሲት ማድረግ ሞክሩ። በጣም ትንንሽ የሚባሉ ስራዎችን ሲት ማድረግ ሞክሩ። ሌላኛው ነገሮችን በአንዴ ለማሳካት ደግሞ አለመጣር። እኔ የገባኝ አንዴ 10-11 ስራ ምናምን አቅጄ ነበር። ግን 11ዶች ሁሉ ሰክሰስ አይደረቆይ ከሆነ ጊዜ በኋላ ነው ኢቭን አሁን አንዱ ሰክሰስ የሆነውና እኔ የገባኝ ምንድነው ብዙ ነገሮችን በአንዴ ሲት አለማድረግ። ትንሽ ማለት ተማሪ ከሆናችሁ ወይም የመንግስት ሰራተኛ ከሆናችሁ ትንንሽ ነገሮችን ሲት አድርጉ። ከአሁኑ ጀምራችሁ መስራት። ሌላ አለመፍራት ነው። እኔ አሁን ከረንትሊ ማን ምን ይለኛል እንዴት ይሆናል ምናምን የሚል ሐሳብ በአእምሮዬ ውስጥ የለም። ለምን ቢባል የዛኔ አንደኛ በችግሬ ውስጥ የዛኔ 400 ብር 10 ብር እንኳን ሲቸግረኝ ማንንም ያልደረሰልኝ ዛሬ ላይ ሰው ስላለባበሴ ስለ መወፈር መቅላቴ የሆነ ነገር ቢለኝ የለም የምር is nothing ለምን መሰላችሁ? የዛኔ ይሄ ሰው ምንም አልነበረም በህይወቴ ውስጥ ምንም ቫልዩ የሌለው ሰው ነው። ሴትም ይሁን ወንድ የሥራ ባልደረባም ይሁን መንገድ ላይ አግኝቶኝ የሆነ ሰው ዲስሪስፔክት ቢያደርገኝ እኔ ቅንጣት አይሰማኝም። ቅንጣት እንደውም የኔ ባህል ልንገራችሁ፣ ሰዎችን መክፈል ማለት መክፈል ጀመርኩኝ ማለት አንደኛ ይሄ ሰው ዓላማ ያለው ሰው ነው ወይ ባህሪው ምን አይነት ነው? አንዳንድ ሰዎች አሉ በጣም ኔግሌክት የምታደርጓቸው ምንም ነገር ቢሏችሁ ወይ እምቢ ወይ ደግሞ እሺ የምትሏቸው ምንም ነገር የማትከራከሯቸው ሰዎች አላችሁ። ይሄ ማለት እኔ ከሰዎች ጋር አልከራከርም ማለት በቃ ያ ሰው ለኔ ምንም አይደለም ማለት ነው። ለኔ ያ ሰው በቃ ዜሮ ቫልዩ ነው። ስለዚህ ከዚያ ሰው ጋር ለምን እከራከራለሁ? እኔ ቫልዩ ካለው ሰው ጋር ነው ልከራከር የምችለው ሳይሆን ከወንድሜ ጋር እኮ ደውዬ እንደዚህ ሁሉ ይሄን ዛሬ እናድርገው እንደዚህ እናድርግ፣ ለአባቴ ደውዬ ይሄን ዛሬ እንግዛ፣ ይሄኛው ይቅደም፣ እንደዚህ እናድርግ ምናምን በቃ ዲቤት አደርጋለሁ። ካሰው
ይህ ሰው ለእኔ ምንጊዜም ቫልዩ ያለው ሰው ነው። ግን ለምሳሌ ስራ ቦታ ይሄን እንስራ ምናምን ብያቸው በቃ የሆነ ቫልዩዋቸው ደስ የማይል ከሆነ እኔ እረሳዋለሁ። ሰዎቹ ከዛ እንደዚህ አይ ምናምን በልክና ረባክ ልክ ለኔ ምንም ነገር የለውም። ልክ ለኔ ጥቅም እንደሌለው አጣ። ስለዚህ እናንተም ለራሳችሁ ቫልዩ መስጠት ጀምሩ። ትንንሽ ስራዎችን በየሰዓት እንደምትሰሩ አስቀምጡ። ትልልቅ የሚባል ነገር ለመስራት በአንዴ ብቻ አትጠብቁ። ሌላ ደግሞ የማስበው ምንድነው እኔ ማለት ነው እኔ እያሰብኩት ያለው ምንድነው ወይም እየተገበርኩት ያለው ምንድነው ቦታ አትቀያይሩ ማለት እንዴት ነው? ይኸውልህ እኔ ለምሳሌ እዚህ አሁን ካለበት ቦታ ከ3 ዓመት ምናምን በፊት ነው የመጣሁት። ኦሮሞ 3 ዓመት ላይ ማለት ነው። የዛኔ ስመጣ አሪፍ ነበረ። ከዛ በኋላ ግን ነገሮች ጥቂት ተበላሹና በጣም ብዙ ኪሳራዎች ደረሱ። ውጣ ውረዶች ነበሩ። ከፋሚሊ ጋር ፍርቄ ነበር ምናምን። ግን በዛ ሁኔታ ውስጥ እንኳን ወደ ሌላ ቦታ መሄድ ይችል ነበር። አይደር ወደ ፋሚሊ መመለስ ይችል ነበር፣ ወይም ወደ ብራዘር ወዳለበት ቦታ መሄድ ይችል ነበረ። ግን እኔ ኢቭኒፍ ከዚህ ከከተማው ወጥቼ ገጠር ቦታ መቀጠር ይችል ነበረ። ገጠር ቦታ ተቀጠር የሚል በጣም ብዙ አድቫንቴጆች ነበሩኝ፣ ከጤና ቢሮ ያገኘኋቸው። ግን እሱን ማድረግ አልፈለኩም። ለምን እንደውም ጓደኛዬ እንዳይል ልንገራችሁ። ለምን ከሱ ሆነ ከምትቸገር ለምን ገጠር ቦታ ሄዳ አትቀጠርም? ገጠር ቦታ እኮ ቅጥር አለ ምናምን ሲለኝ፣ ከዛ ምን አልኩት ገጠር ሄጄ ከዛ የወር ደመወዝ 30 እንኳን ቢከፍሉ 30 ሺህ እንኳን ቢከፍሉ 20 ምናምን ነው ቆመን 30 ሺህ እንኳን ቢከፍሉ ከዛ ይሄን ያክል ለምግብ ሳወጣ ይሄን ያክል ከዛ ቤት ለመሄድ ይሄን ያክል ለትራንስፖርት መቼ ነው ሚስት አግብቼ መቼ ነው ቤተሰቦችን በቃ ብቻ ትልልቅ ነገሮችን አሰቡ። ከዛ አይሆንም አልኩኝ። እዚህ ሆኜ በጣም ችግሬን አፈር በለው። ሆስፒታል እንኳን ተቀጥሬ ቤት እንጀራ ጋግር ነበረ። 200 እንጀራ ጋግሬ ሆስፒታል መጣ ነበረ። ሆስፒታል ተመልሼ እንጨት ምናምን አስተካክል ነበረ፣ ዱቄት ምናምን ብቻ ብዙ ነገሮች ነበሩ። አሁን ግን ኦልሞስት እሱ ሁሉ ቀንሶ ላይፍ ስቴብል መሆን ጀምሮ አንዳንድ ነገሮች ማስተካከል ጀምሬ ያ የማስባቸው ነገሮችን ፕሮሰስ ጀምሬ የተሳኩም አሉ፣ ለመሳካት ትንሽ የቀራቸውም አሉ፣ ገና ያልተሰሩም አሉ። ስለዚህ እሱ ሲሆን የዛን የእውነት ቦታ አልቀየርኩኝ አልኩኝ። ከአንድ ቦታ ሆኜ ችግሬን መጋፈጥ ቻልኩኝ። ሌላ ቦታ ሄጄ ቢሆን ኑሮ ምን ይፈጠር ነበር? እዛኛው ቦታ ሄጄ ደግሞ ሌላ አዲስ ኤንቫይሮንመንት ለመላመድ አዲስ ኤነርጂ አዲስ ጊዜ ምናምን አጠፋ ነበር። ስለዚህ እናንተም አንድ ጊዜ ወስናችሁ ከሄዳችሁበት ቦታ እዛው ቦታ ቆዩ። ታይማችሁን ለማስተካከል ሞክሩ። አዳዲስ ነገሮችን ለመስራት ሞክሩ። በየቀኑ የምሰራቸውን ነገር ጻፉ። ከዛ ማን ምን አለኝ ምናምን የሚለው የምር ይሄ ምንም በህይወት ሊያሳስብ የማይገባ ጉዳይ ነው። አንድ ሰው በችግራችሁ ውስጥ በችግራችሁ ጊዜ ያልነበረ ስለ ችግራችሁ ምንም የማያውቅ በእናንተ ታሪክ ምን እንዳለፈ የማያውቅ አንተ ወይም አንቺ ከየት እንደመጣሽ የማያውቅ ሰው ስላንቺ ወይም ስላንተ የሆነ ነገር ስላለ በአእምሯችሁ ውስጥ ልትናደዱ ቂም ልትይዙም በፍጹም አይገባም። በፍጹም እና ማንም ምንም ስላለ ከእናንተ አእምሮ ውስጥ የሚቀየር ምንም ነገር አይኖርም። ምንም እኔ እንዴት እንደተማርኩ ነው ያውቃል። ዘመዶቼ እኔ እንዴት እንዳስተማሩኝ ያውቃል። የምር ዘመዶቼ የነበሩበትን ድህነት ነው ያውቃል። እኔ ግቢ ውስጥ እንዴት እንደተማርኩ አውቃለሁ። ፀጉሬን ለመስተካከል እንኳን ምን ያክል ቸግሬ እንደነበር አውቃለሁ። ምን ያክል በጣም ስትረግል ሳደርግ እንደነበር ከብራዘሬ ጋር እግዚአብሔር ይመስገን በአንድ ዩኒቨርሲቲ ነው ከታላቅ ወንድሜ ጋር የተማረ። እሱ ነው ለኔ ጋይድ ሲያደርገኝ የነበረ። ለኔ እሱ ምን ሲያደርግልኝ ነበር? ከሌለው ሰው ከሌለው ሊሰጥ ይችላል። ከሌለው ግን እሱ ይሰጠኝ ነበር። እንዴት አድርጎ ለምን ይሰጠኝ ነበር ታውቃለህ? እና እሱን አስባለሁ። እሱን ያለፍኩ ልጅ እንዴት ነው ዛሬ እዚህ ጋር የሆነ ሰው ሂስ ነጌቲቭ ስለሰጠኝ የሆነ ሰው የሆነ ነገር ስላለኝ እኔ ላቆም እንችል ኪሳራ ስለደረሰብኝ ላቆም ምኑን ነው የምከስረው? መጀመሪያ እኮ የምከስረው ነገር የለኝም። አሁን ለምሳሌ እኔ 100 ሺህ ብር ቢኖረኝ በዛች 100 ሺህ ብር ስራ ብጀምር ነው የምከስረው። እኔ እኮ ስመጣ ከድህነት ነው የመጣሁት። ስለዚህ ያለኝ ገንዘብ ራሴ ትግልና ልፋት የተገኘ ነገር ነው። ስለዚህ ባለኝ ገንዘብ ላይ ልሞክር የማልችልበት ምንም ነገር የለም። ሪስክ የምፈራበት ልከስር እችላለሁ ብዬ የማስብበት ምንም ምክንያት የለም። ምክንያቱም አልነበረኝም። አለመኖርን አውቀዋለሁ። ችግርን አውቀዋለሁ። በችግር ውስጥ መኖርን ለምጄዋለሁ። ስለዚህ ዛሬ ለምንድን ነው ባለኝ ነገር የማጀምር? ባለኝ ነገር ለምን ይመስላል አደርግም? በደንብ አደርጋለሁ። በደንብ ኪሳራ ውስጥ ልገባ እችላለሁ። አዎ ኪሳራ እገባለሁ። ግን ያንን ችግር መብላት እንኳን አቅቶኝ መብላትን እንኳን እንዳሸነፍኩት ሁሉ እዚህ ጋር መጥቼ የማላሸንፍበት ምንም አይነት ምክንያት የለም። ስለዚህ እህት ወንድሞቼ እናንተም ቢሆን ህይወት ሊቸግር ይችላል። ህይወት ጨለማ ሊሆን ይችላል። ነገ ተስፋ የምታደርጉት ነገር ላይኖር ይችላል። በምትመኩበት ዘመን ላይኖራችሁ ይችላል። ዲግሪ ማስተር ላይኖራችሁ ይችላል። ነገር ግን ባላችሁ ነገር ሞክሩ፣ ጊዜ ጠብቁ፣ ኮንሲስተንሲ ወይም ደግሞ ጽናት ይኖራችሁ። አሁን እንዴት ላችሁ እኔ በጣም ትልቅ ካምፓኒ ምናምን ነው አይደል? ግን ካምፓኒ ነው አይደል? በጣም ይኖረኛል፣ ያድጋል፣ ሌላም ይኖረኛል። ስለዚህ ይሄ ምን ፋክት ነው። ያለኝም ያድጋል፣ ሌላም ይኖራል። ለምን እንዲህ ካል ይሄን ስላችሁ እንዴት መሰላችሁ?
የዛኔ መብላት የሚያቅተኝ የነበረ ልጅ ከ2 ዓመት በፊት መብላት የሚያቅተኝ የነበረ ልጅ አከራዬ ቤት ኪራይ ብሎ ሲመጣ የምከፍለው ያልነበረኝ ልጅ ዛሬ ያለኝን አውቀዋለሁ። በ3 በ4 በወር ምን ያክል እንደማገኝ አውቀዋለሁ። በወር ምን ያክል እንደማወጣ አውቃለሁ። በወር ምን ያክል ሴቭ እንደማድረግ አውቃለሁ። ስለዚህ ይህን ማድረግ የቻልን ነገር ትልልቅ ነገር የማናደርግበት ምንም ምክንያት የለም። እናንተ ደግሞ በእርግጠኝነት ከኔ ተሻላላችሁ። ለምን በሉ እኔ ተማሪውኝ ተመርቄ እስከምወጣ ምንም አይነት የስራ ኤክስፒሪየንስ የለኝም። ምንም አንድ ብር እንኳን አግኝቼ አላውቅም። አንድ የኮሮና ነው ለ2 ሳምንት ለ1 ወር ምናምን ዶሮ መነገር ጀምሬ ነበር። የኮሮና ሰዓት ትምህርት ተዘግቶ ስለነበረ። እናንተ ግን በእርግጠኝነት ካሁን በፊት ትንሽ የሥራ ባህሪ ይኖራችኋል። ትንሽ ገንዘብ አግኝታችሁ ሊሆን ትችላል ይሆናል። ስለዚህ እናንተ ከኔ በላይ ናችሁ ነው። ዛሬ ላይ ኢቭን የመንግስት ሰራተኛ ሆናችሁ ምን እንደምታስቡ አውቃለሁ። ትልቅ ነገር መስራት እንደማንችል በአመት ሚሊዮን ምናምን ወደ አካውንታችን እንደማይገባ እናውቃለን። በቅጥር ውስጥ ሚሊዮን በአካውንታችን እንደማይገባ እናውቃለን። ግን ባለን ነገር መጀመር እንችላለን። በጣም ብዙ ትልልቅ ሰዎች አሉ። በጣም ብዙ እውነት ለመነጋገር እኔ በጣም ከኔ በላይ የሚያስተምሯችሁ የሚነግሯችሁ ነው ሰዎች በጣም ብዙ አሉ። ግን እነሱ ይነግራችኋል ብዬ ደግሞ ዝም ማለት አልፈልግም። እኔም ከራሴ ያለኝ ነገር በህይወት ያሳለፍኩትን ነገር ነግራችኋለሁ። በህይወቴ በፋሚሊያችን ምን እየተካሄደ እንዳለ እኔ ነግራችኋለሁ። ከ2 ዓመት በፊት የነበረውና አሁን የነበረው እኩል አይደለም። ቤተሰቦች የምር ልንገራችሁ፣ ቤተሰቦቻችሁ ለመርዳት ማለት እኔ የገባኝ ልንገራችሁ። ቤተሰቦቼ እኔን ሲያስተምሩ ከነበሩበት የኢኮኖሚ ደረጃ አሁን በደንብ ይሻላሉ። ለምን እንደሚሻሉ ልንገራችሁ። ገንዘብ ሰጥቻቸው አይደለም፣ ያስተማሩበትን መልሸላቸው አይደለም። ለካ ድሃ እንዲሆኑ ያደረኳቸው እኔ ነኝ። እኔን ለማስተማር ሲሉ ድሃ ይሆኑ እና እኔ ራሴን ስችል እነሱ ሀብታም መሆን ቻሉ። ስለዚህ እኔ እነሱን የምረዳበት የመጀመሪያ